ማን ነው? ሰው ነው። ማን ነው የሰራው? የማን ዕቃ ነው? ጣዖት የማን ዕቃ ነው? ልብ ብላችሁ ስሙ። ዛሬ ትሰሙታላችሁ፣ ታውቁታላችሁ ማለት ነው። ስለዚህ ታቦት የእግዚአብሔር ነው። ጣዖት ደግሞ የማን ነው? የሰይጣን ነው። ይገናኛል? አይገናኝም? አይገናኝም። ስለዚህ ኤሊ ታቦተ ጽዮንን እያገለገለ ኑሯል። ኑሮም ደግሞ አፍኒንና ፊናስን ወልደዋል። ማና ማንን ወልደዋል? ማና ማን ወልደዋል? አፍኒንና ፊናስ የሚባሉ ሁለት ልጆች ወልደዋል ማለት ነው። ማን? ኤሊ። ልብ በሉ። ለሁለቱም ደግሞ ሚስት አምጥቶላቸዋል። ኤሊ መንግስትም ነው እንደ አብይ ማለት ነው። ካህንም ነው እንደኛ ማለት ነው። ኤሊ ክህነትንም መንግስትነትንም አንድ ላይ አስተባብሮ የያዘ ነው ኤሊ ማለት ነው። ነገር ግን በዚህ ልክ እየኖሩ ልጆቹ የእሱን አገልግሎት ተረከቡት። የማንን አገልግሎት? የማንን አገልግሎት? የኤሊን የአባታቸውን አገልግሎት እነዚህ ፊናስና አፍኒን ተረከቡት ማለት ነው ከኤሊ። ኤሊ ደግሞ የ98 ዓመት ሰው ሆኖ አርጅተዋል። ቢያረጅም ግን ከእግዚአብሔር ቤት አካባቢ አይጠፋም። ሽማግሌ ሆኖ ማለት ነው። የስንት ዓመት ሰው ነው? የስንት ዓመት ሰው ነው? እነዚህ ልጆች አፍኒንና ፊናስ ሰው ሲስት መቆሚያ የለው። ሰው ሲስት አይን የለው። ሰው ሲስት ስለቱ አይታየው። ለእግዚአብሔር የገባውን ስዕለት ለእግዚአብሔር የገባውን ስጦታ እየደበቁ ከአባታቸው እየሸሸጉ ለራሳቸው ይጠቀማሉ። የእግዚአብሔርን ስጦታ የእግዚአብሔርን ስዕለት የቤተ መቅደሱን ንብረት ከአባታቸው እየደበቁ ለራሳቸው ጥቅም ያውሉታል። ከዚህ ማን ያድነን? ማን ያድነን? እረ እግዚአብሔር እኮ የእግዚአብሔርን ለእግዚአብሔር ብሏል። የእግዚአብሔር ንብረት አይነካም። የእግዚአብሔር ስዕለት አይካድም። እነሱ ግን ልባቸው ደንድኖ የአባታቸውን ሥራ ቃሉን አላደምጥ ብሎ መልካም ልጅ አባቱን ደስ ያሰኛል እንዳለ ይህን የአባታቸውን ቃል ትቶ እምቢ ብለው ራሳቸውን ግዙ ብሎ ራስን መግዛት ራስን ማስተካከል